መዳም ቤት ውስጥ ስትሰሩ ኮንትራት ሊሆን ይችላል፣ የተለያዩ ጠፍታችሁ ሊሆን ይችላል። የምትሰሯቸው ዋና ሁለት ስህተቶች፣ እነዚህን ስህተቶች ከማድረግ ከመስራት ብትቆጠቡ ይሄን ቪዲዮ እስከ መጨረሻው ብታዩት ለእናንተ ወሳኝ ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲቱ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰብ ሁኑ። ሰብስክራይብ እና ላይክ ለምታደርጉልኝ ከወዲሁ አመሰግናለሁ። መግቢያው ላይ እንደነገርኳችሁ መዳም ቤት ውስጥ ስትሰሩ ብዙ የስራ አይነቶች ቢኖሩም ነገር ግን እናንተ መስራት የሌለባችሁ ነገር፣ መዳሞቻችሁ ማስለመድ የሌለባችሁ ነገር እነዚህ ነገሮች ሲሏችሁ ይሽ ብላችሁ ፍቃድ መስጠት የሌለባችሁ ነገር በጣም ብዙ ነገሮች ቢኖሩም ከነሱ ነገሮች ውስጥ ሁለት ነገሮች ግን በምንም ተአምር እንዳታደርጓቸው እንዳትሰሯቸው ማለት ነው። አንደኛና የመጀመሪያ ብዬ በጣም አስፈላጊ ነው ብዬ ያስቀመጥኩት የጉልበት ስራ አታስለምዷቸው። አረብ ሀገር ውስጥ በጣም ብዙ የሚባሉት ማሽኖች አሉ። እናንተን ማሽኑን ለማዘዝ ነው እንጂ አብዛኛውን ጊዜ ወደ ስራ የምትገቡት ብዙ ነገሮች በማሽን የሚሰሩ ነገሮች አሉ። የጉልበት ስራ ባታስለምዷቸው፣ እንደምሳሌ በእጅ ልብስ ማጠብ፣ ትልቅም ሊሆን ይችላል ትንሽም ሊሆን ይችላል፣ በእጅ ልብስ ባታጡ። አረቦቹን እንደዚህ ያላችሁ ካስለምዷቸው እንደዚህ አይነት ነገሮች ሁሉ እያደረጋችሁ ከሆነ ማለት ነው መጀመሪያ እናንተን ካዩአችሁ፣ ሁለተኛ ለምሳሌ ደግሞ ማለት ነው በእጅ ልብስ በምታጡበት ታይም ምንድነው የሚሉት አረቦች፣ አንዳንድ በጣም መጥፎ አረቦች ምን ያስባሉ? ላውንደሪው ሊቆጥር ስለሚችል እኮ ትንሽ ናት ምን ችግር አለው በእጅ ሽጥብጥብ አድርገሽ አስጹ ነው የሚሉ። ግን እኮ ያን ልብስ ስላጠበው ምንም የሚቀነስባቸው ነገር የለም። ነገር ግን እናንተን ገንዘብ እየከፈሏችሁ ስለሆነ ለምን ለማሽኔ ከፍላለሁ፣ ለምን ለሁለቴ ከፍላለሁ፣ ለእሷ ከፍላለሁ፣ ለማሽን ለምን ከፍላለሁ ለቆጣሪ ብሎ ስለሚያስቡ እናንተን በእጅ ልብስ ሊያሳጥቧችሁ ይችላል። ብዙ የምትዋሿቸው ነገሮች እኮ ይኖራሉ። መቼም ኢትዮጵያ ውስጥ ወርደው የእናንተን ቤት አያዩትም። ቢሄዱም ሄደው ይቀራሉ። አንድ ጊዜ አልፋችሁታ ያን ነገር ማለት ነው፣ ዋሻችሁትን ነገር። ስለዚህ ባጭሩ ማለት ነው የእጅ ስራ ባታስለምዷቸው። የጉልበት ስራ በእጅ ልብስ ማጠብ፣ ይሄ ማሰላሰል፣ ከልክ ያለፈ ስራ፣ በጣም ከባድ ነገር የጉልበት ስራ ባታነሱ። ገብታችኋል ያልኩት አይደል? ልብስ ባጠብ በእጃችሁ ትላልቅ ሶፋዎችን ማንሳት የማትችሉትን ለእናንተ ለሴት ልጅ የሆነ ከባድ የሚሆነውን ነገር ባታነሱ። እናንተ እኮ የምትመጡ ቀለል ያለ ነገር ስላለመስራት ነው አይደል? ከባድ ስራ ሰርታችሁ ከባድ ደግሞ ስለማይከፈላችሁ ቀለል ያለ ስራ ሰርታችሁ ቀለል ያለ ገንዘብ ነው የሚከፈልን። መቼም እንደሌሎች እንደ ወንዶች ወይም እንደሌሎች አይደለም የሚከፈልን። ገብቷችኋል ያልኩት ያለሁት ባጭሩ የጉልበት ስራ ባታስለምዷቸው። አሰሪዎቻችሁን ማሽን ቢበላሽ ወዲያውኑ የሆነ ችግር ቢሆን እኔ አላቅም በእጅ ልብስ ማጠብ አልችልም ሰሪዋት ቢበላሽ ማለት ነው ምንም የምታመጣው ነገር እኮ የላትም። ገብቷችሁ ላይ ያልኩት ያለሁት በጣም ወሳኝ ነገር እኮ ነው ይሄ ማለት። በእጅ ልብስ ማጠብ፣ የተለያዩትን ከባባድ ነገሮችን ማንሳት፣ የሆነ በቃ ከአቅማችሁ በላይ ሁለት ሰራተኛ ገብቶ የሚሰራበትን ቤት ብቻችሁን መስራት በትንሽዬ ደሞዝ አታስለምዷቸው። በጣም ትልቅ ቤት ከሆነ ወይ የሁለት ሰው ደሞዝ ይክፈሏችሁ፣ የሁለት ደሞዝ እንኳን ሰው ባይከፍሏችሁ ትንሽ ገንዘብ ይጨምሩላችሁና ያቅማችሁ መስራት አለባችሁ። ሲጀመር የአረብ ሀገር ስራ አያልቅም። የጉልበት ስራ ከአቅማችሁ በላይ የሆነ ስራ አትስሩ። ዛሬ ያስለመዳችኋቸው ነገ ደግሞ ከዛ የበለጠ ስራ እሷ እኮ እንደዚህ ትችላለች፣ እሷ እኮ እንደዚህ አይነት ነገር መሸከም ትችላለች ነው የሚሏችሁ እንጂ አንድ ቀን እኮ የሆነ ነገር አድርጋለች ይከብዳታል፣ የሆነ ችግር ሊደርስባት ይችላል። ሴት ናት እኮ ወንድ አይደለችም አይሉም። ስለዚህ የጉልበት ስራ አረቦችን በምንም ተአምር ባታስለምዷቸው ለእናንተ ጠቃሚ ነገር ነው። ብዙ እህቶች እንደዚህ አይነት ነገር ሊያጋጥማችሁ ይችላል ማለት ነው። የጉልበት ስራ በምንም ተአምር እንዳታስለምዷቸው አረቦችን። ማለት ያለባችሁ ነገር መስራት የምትችሉት ቀለል ያለ ነገር ከሆነ ሰርታችሁ ወደ የምትኖሩበት ቦታ ላይ መሄድ ብቻ ነው እንጂ ይሄ ከልክ ያለፈ ስራ ምናምን ነገር
ባትሰሩ ጥሩ ነው። ለምንድን ነው እንዳትሰሩ የምነግራችሁ የምመክራችሁ? እናንተ ያን ስራ ሰርታችሁት ለነሱ ተሰርቶላቸው የሆነ ነገር ተነስቶላቸው የሆነ ለነሱ የሚያገኙት ጥቅም ኑሮ እናንተ ከአካላችሁ የሆነ ችግር ቢደርስባችሁ እናንተን ሆስፒታል ወስደው ጥለው ሌላ ነገር ነው እንጂ የሚያመጡ ወይ እንደዚህ ሆነችብኝ ምናምን ተብሎ ለእናንተ ምንም የምታገኙት ጠቀሜታ የለም። ገብቷችኋል አይደል? ስለዚህ የጉልበት ስራ አታስለምዷቸው። ከአቅማችሁ የበለጠ ስራ ምናምን ነገር አታስለምዷቸው። በሁለተኛ ደረጃ ከሰው ቤት ሄዳችሁ ስራ ስሩ ሲሏችሁ ይህች እያላችሁ እንዴ እሷን እኮ ፈራታለሁ እያላችሁ እየሄዳችሁ አትስሩ። ከሁለት ቤት የመስራት መብት የላችሁ ማለት እናንተ ፈልጋችሁ የምታደርጉት ነገር ምናምን ካለ ችግር የለውም። ነገር ግን በሷ ግዴታ መስራት አለብሽ። ከኛ ቤት እኮ ብዙ ስራ የለም፣ ሂጂና ከእህቴ ቤት ያለውን እቃ አጥበሽ ነይ፣ ሂጂና ከእህቴ ቤት ያለውን ቤት አጽጅላቴ የመሳሰሉት ነገር ስትላችሁ ይሽ የሚል ፍቃድ አይወጣችሁ። እኔ እኮ ከሁለት ቤት ልሰራ አልመጣሁም። ለምሳሌ አንቺ ቢሮ አለሽ፣ ከቢሮሽ ከምትሰሪበት ቢሮ ዛሬ ከዚህኛው ነገ ከዚህኛው ያለሽ መስራት ትችያለሽ ወይ? ኦኬ መስራት ትችያለሽ። ነገር ግን ከሁለተኛ ቤት ከምትሄጂበት ቤት ወይም ሁለተኛ ከምትሰሪበት ቢሮ ውስጥ ደሞዝ ይከፈልሻል ብላችሁ መጠየቅ አለባችሁ። እሷ እኮ ለምሳሌ ግዴታ ቢሮ ባይሆንም የተለያዩ ስራዎችን ልትሰራ ትችላለች። ምግብ ቤት የሚሰሩ አረቦች አሉ፣ ሱቅ የሚሰሩ አረቦች አሉ፣ የተለያዩ ነገሮች። ነገር ግን ከዛኛው ቤት ከምትሄድበት ወይም ሂዳ ከምትሰራበት ቤት ሂዳ ከምታደርግበት ቤት የሆነ ጥቅም እያገኘች ከሆነ ገንዘብ እየተከፈላት ከሆነ እና አንቺ ያን ስራ መስራት የምትይ ከሆነ ከዛኛው ቤት ስራ የማይበዛብሽ ከሆነ ችግር የለውም። ለምንድን የመጣች ለስራ ነው። ስራ መስራት ደግሞ በጣም ትልቅ ነገር ነው ማለት ነው። ለራሳችሁ ወሳኝ ነገር ነው። ነገር ግን በእነሱ መብት ብቻ የሚያንቀሳቅሷችሁ ከሆነ እናንተ ማድረግ ያለባችሁ ወይ ለቢሮ መናገር ነው ከአቅማችሁ በላይ ከሆነ፣ ወይም ደግሞ ከዛ ቤት መጥፋት አለባችሁ እንጂ ሁለት ቤት የመስራት ግዴታ የለባችሁ። ብዙ ወቶች እንዴ እሷን እኮ ፈራታለሁ እንዴት ነው ሂጄ ወይም አልሰራም የምለው እንዴ ዛሬው እንደ ስራ ለታደም ችግር ትላላችሁ። እንደዛ ማድረግ ለእናንተ ጠቀሜታ አይደለም፣ ህይወታችሁ ነው የሚበላሽው። አንዲ አረቦቹን የሆነ ነገር ትንሽ ነገር ካስለመዳችኋቸው ሁሉም ያ ነገር እንዲደረግላቸው ነው የሚፈልጉት። ማንም ይሁን ምንም ይሁን ከሰው ቤት ሄዳችሁ የመስራት ግዴታ የለባችሁም። በሰርተዋችሁ ከዚህ የነበራችሁበት ቤት ግን የሆነ ቀለል ያለ ቤት ምናምን ከሆነ መስራት የምትችሉት አጋጣሚ ምናምን ከተፈጠረላችሁ ያኛው ቤት ገንዘብ ካገኛችሁበት ምንም ችግር የለውም። የምትሰሩ ለራሳችሁ ነው፣ ገንዘብ እያገኛችሁ ነው ማለት ነው። ነገር ግን ያለ ምንም አይነት ቲፕ ካይሰጧችሁ ዝም ብላችሁ እየሄዳችሁ የምትሰሩ ከሆነ በቃ ዝም ብላችሁ ነዱሽ የምትሆኑ ከሆነ እናንተ ነው የምትጎዱት። እነሱ ምንም አይነት ጉዳት አያገኝባቸው። እንዴት ነው ጉዳት የማያገኝባቸው? እናንተን አሰርተዋችኋል። ያ የሚሰራው ስራ ለእነሱ ነው፣ ተጠቅመውበታል። እናንተ ከአካላችሁ የሆነ ችግር ቢገጥማችሁ በስራ ብዛት ብዙ በሽታዎች የሚመጡ ነገሮች ብዙ የሚደረጉ ነገሮች ሊኖሩ ይችላሉ እና የሆነ ችግር ቢገጥማችሁ ከአቅማቸው በላይ የሆነ ሕክምና ከሆነ አውጥተው ወደ ቢሮ ወደ ኢትዮጵያ ነው የሚያሳፍራችሁ። የማን ዕዳ ትሆናላችሁ? የእናት አባት ዕዳ ትሆናላችሁ። ብዙ ሀሳብ ብዙ ነገሮችን አስባችሁ የመጣችሁ ሰዎች ማለት ነው። ከሰው ቤት ሄዳችሁ የመስራት ግዴታ እንደሌለባችሁ ነው አስረግጬ የምነግራችሁ። በእውነት የምሬን ነው። ብዙ ወቶች በጣም ትላግጣላችሁ። እኔም ራሱ በውስጥ መስመር ትጠይቁኛላችሁ። እንደዚህ ያለች ነው ሴትዮ ምን ማድረግ አለብኝ እንደዚህ ያለች ነው። እኔን እያልኩ ነው የምነግራችሁ። ከሰው ቤት ሄዶ የመስራት ግዴታ የለባችሁ። ቀደም እንደነገርኳችሁ እሷ ሁለት ቤት መስራት እንደማትችለው ሁሉ እናንተም ሁለት ቤት የመስራት ግዴታ የለባችሁም። ከአንድ ቤት ከበዛ አቅማችሁን ሰርታችሁ ማቆም ነው ያለባችሁ። ነገር ግን ከዚህ ቤት ሌላ ከሌላ ቤት ሌላ የሆነ ህይወት ከሆነ በጣም ከባድ ነው። በዛ ላይ ደግሞ የአረቦቹን የስራ ብዛት ደግሞ ማንኛችን የምናውቀው ነገር ነው። አቤት ስራ የለም ከተባለ እንኳን የነሱ ልብስ ማጠብ፣ የበሉበት እቃ፣ ይሄ የሚጸዳዳ ነገር ቀላል ነገር አይደለም። ምንም አይነት ቢሆን የተጸዳውን ማጸዳት ከቻሉ ምስጋና ማለታችሁ ስለማይቀር መልከማችሁ ስለማይቀር ለእናንተ ለጤናችሁ በጣም ከባድ ስለሆነ እነዚህ ሁለት ነገሮች የጉልበት ስራ
ባታስለምዷቸው ከሰው ቤት ሄዳችሁ ባትሰሩ ወሳኝ ነገር ነው ብዬ ነው የማስበው። እኔ እነዚህ ነገሮች በምንም ታምር አላደረግም። ብትፈነዳ ያታለሁ እንጂ ሰትወቱ እንደዚህ አይነት ነገር አላደረግም። ሲጀመር ደግሞ አላስለምድኳትም። ቆስጠን ማለት አለባችሁ ራሳችሁ ማለት ነው። ከማለታቸው በፊት አንድ የሆነ ነገር አታስለምዷቸው። ገብቷችኋል አይደል? ያልኳችሁ ያለሁት እንደነዚህ አይነት ነገሮችን ባታስለምዷቸው፣ እናንተ ለጤናችሁ አደጋ የሆኑት ነገር ባታስለምዷቸው ጥሩ ነገር ነው ማለት ነው። እናንተ የሆነ ችግር ቢደርስባችሁ ዝም ነው እንጂ የሚሉ ወይም አሳፍሮ ነው እንጂ የሚልኳችሁ እናንተ የምትጎዱት ነገር በሙሉ እነሱ አይጎዱም። የዛሬው ቪዲዮ ይሄን ይመስል ነበር። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ ሁኑ።